ሶስቱ መስፈርቶች አንዱ ከተጓደለ ትክክለኛ ተውበት አላደረጉም ማለት ነው። ሽሩጡ ተውባ የተውባ መስፈርቶች ሰላሳ ሶስት ናቸው። አንደኛ አነደም ዐላ ማ መዳ፣ ስለዚያ ስላለፈው መጸጸት። ሁለተኛ አልኢቅላዕ፣ አሁን ላይ እርግፍ አድርጎ ያንን ወንጀል መተው። ሶስተኛ አልዐዝም ዐላ ዐደም አልዐውዳ ኢላ ዛሊከ ዘንብ አለዚ ወቀዐ ፊህ፣ ወደዚያ ወንጀል ዳግም ላለመመለስ መወሰን። እነዚህ ሶስቶቹ መስፈርቶች ከተሟሉ ትክክለኛ ተውበት ተደርጓል ይባላል። እዛኔ አላህ ሱብሓነሁ ወተዓላ ይቅር ይላል። እሺ ተውባ ካደረጉ በኋላ አላህ ሆይ ይቅር ካልከኝ እንዲህ ምልክት አሳየኝ ምናምን ማለት ሽርክ አይደለም ማለት አያስፈልግም። እንደሱ ይሄን መስፈርት ካሟላ በቁርአንና በሐዲስ ላይ አሁን የተገለጹ መስፈርቶች ናቸው። እነዚህ መስፈርቶች ካሟላ ይቅር እንደሚለው ቃል ገብቷል አላህ በቁርአን ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ተውበት ላደረገ ለተመለሰ ባሪያ እምርለታለሁ ብሏል። ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ተውበት አድርጎ ወደ አላህ ስብሓነሁ ወተዓላ ራሱን ያስተካከለን ሰው አላህ ተውበቱን ይቀበለዋል። አላህ መሀሪና አዛኝ የሆነ ጌታ ነውና ይላል። እሺ አመሰግናለሁ። አይሽ ሰላም አለይኩም። ወአለይኩም ሰላም። ሁሱ የኔ ጥያቄ ምን መሰለህ፣ እኔ ኢትዮጵያ እያለሁኝ ባላግብቼ ነበርና የመጣሁት። ከዛ በኋላ ያንን እዚህ ባለመስማማት ተለያየም ማለት ነው። ከዛ ከመጀመሪያ ባሌ ተለያይቼ ሌላ ባል አገባሁኝ። ከዛ ያኔ እዚህ አረብ ሀገር እያለሁኝ አገባሁኝና ያኔ አላውቀውም፣ እሱም አያውቀኝም። ከዛ በኋላ ያኔ ቤተሰብ ነበርና ያመጣልኝ። ያኔ ቢያንስ አሁን ከተዋወቅን አመት ሆነ ማለት ነው። ግን ያኔ በቃ ኒካህም አስረናል ማለት ነው። ከዛ ግን እኔ ወላሂ ማለት እሱ በቃ ያኔ ለሰውም ውዴታ ያኔ ሊመጣልኝ አልቻለም ለሱ ማለት ነው። ቢያንስ ያኔ መጀመሪያ ቤተሰብ ሲያመጣልኝ አልፈልግም ብዬ ነበርና ከዛ በኋላ ይሆንሻል ነፍስ አውቅ ነው ምናምን ሲሉኝ ከዛ በኋላ ዝም ብዬ ገባሁበትና መጀመሪያ ላይ ኒካ ከማድረጋችን በፊት አልፈልግም ብዬው ነበረ። ከዛ እንደገና ያንን ኒካም ካደረግን አሁን ድረስ በቃ ያኔ እሱ የሆነ ነገር ብሎ አላስቀየመኝም። ግን እኔ በቃ ውዴታ የሚባል ነገር ያኔ ቤተሰብ ነው ያዳረሽ። ያኔ እኔ አላውቀውም፣ እሱ የማያውቀኝም ቤተሰብ ነው ያመጣልኝ። ቤተሰብ ነው ያመጣልኝ። ስለዚህ አንቺ አትፈልጊውም ያኔ እኔ ነገር የለም ምንም አይፈጥርብሽ። እሺ ያኔ ማለት አሁን እኔ መናገር የከበደኝ ያኔ ለሱ ተናግሬ በእኔ ላይ የሆነ ነገር የሚመጣብኝ በቃ መጨረሻ ላይ በፈጣሪና በእኔ መሀል የሆነ ነገር የሚመጣብኝ ስለመሰለኝ